አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ባይቦቼ ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። ዛሬ ደግሞ በጧቱ ነው ቪዲዮ ማድረግ ያስኩላችሁ ማለት ነው፣ ስለማይመችኝ ከሰዓት እህቶቼ እና እንግዲህ የዛሬው ጥያቄ ምን ነበረ? መዳሞች 10 ማለት 30 ኪሎ የሚቆርጡላችሁ አለ ማለት ነው። ብዙዎች አሁን ላይ መዳሞች 30 ኪሎ እየቆርጡልናል ማለት ነው። እና 30 ኪሎ ሲቆርጡልን ስንት ሻንጣ እና እንዴት አድርጋችሁ መያዝ እንዳለባችሁ ልንገራችሁ ቶቼ። በእርግጥ አንዳንዶች ያው ጎበዞች አሉ 23 ኪሎ ሁለት ሻንጣና 7 ኪሎ ወይም 10 ኪሎ የሚቆርጡልን አሉ ማለት ነው ቶቼና ጠቃሚ ቪዲዮ ነው ወላሂ፣ ልብ ብላችሁ አዳምጡ ቶቼና 30 ኪሎ ትቆርጡልን 3 ሻንጣ የሚመስለን እህቶች አለን ማለት ነው። 30 ኪሎ ትቆርጡልን ያው በ30 ኪሎ 1 ኪሎ ብቻ ነው እህቶች መሆን የሚቻለው ማለት ነው። እንዴት መሰላችሁ? እኔ አሁን 30 ኪሎ ነው የቆረጠችልኝ ስመጣ፣ ግን መያዝ የምችለው 40 ኪሎ ነው። እንዴት መሰላችሁ? በ30 ኪሎ 30 ኪሎ የሚይዝ ሻንጣ ነው አንድ ሻንጣ ብቻ መግዛት ያለባችሁ ማለት ነው ቶቼ። አሁን ለምሳሌ እኔ የተሳሳኩትን ስህተት በእርግጥ እኔ አንዴ አሁን ጥያቄ ተጠየቅኩኝ እንጂ አንዴ ለዚህ ቪዲዮ ሰርቻለሁ በፊት ማለት ነው። እና 30 ኪሎ የሚቆርጡልን መዳሞች በአንዱ ሻንጣ ግዴታ መግዛት ያለብን 30 ኪሎ፣ አንድ ሻንጣ 30 ኪሎ የሚይዝ ነው። ያ ግን አንድ ሻንጣ 30 ኪሎ የሚይዘው ሻንጣ ማሻአላህ ትልቅዬ ነው ማለት ነው። እኔ ግን ልክ ሳላቅ ማለት ነው፣ ልክ እንዲያሆኗ እህቴ ሳላቅ 15 ኪሎ እና 15 ኪሎ በሁለት ሻንጣ መስሎኛል ማለት ነው። እና በአንዷ ሻንጣ ደግሞ 10 ኪሎ መስሎኛል ማለት ነው። ግን እንደዛ አይደለም። ከዛም በኋላ እንደዛ ስለመሰለኝ እኔ ምን አደረኩ? የ10 ኪሎ ሻንጣ እሷ ሰጠችኝ። ከዛም በኋላ እሷ ራሱ እንዴት አድርጎ እንደሚያዝ አልገባትም፣ ጠይቂያት ነበር። ግን እንደዛ ነው፣ እኔ 30 ኪሎ ነው የፕሌኑ የተጣፈውና በ30 ኪሎ ነው የቆረጥኩልሽ አለች ማለት ነው። እኔም እንግዲህ ምንድነው ትንሽዬ ሻንጣ ያው 30 ኪሎ ማቲስ በጣም ጠቅጥቂያት 20 ኪሎ 25 ኪሎ ነው የያዘችልኝ ማለት ነው ሻንጣይቱ። ስለዚህ ምን ነበር ማድረግ ያለብኝ እኔ? ትልቅዬ ሻንጣ አንድ ሻንጣ ለሐቂቃ 30 ኪሎ ቀላል ነገር አይደለም እህቶች። 30 ኪሎ እስከ 32 ይይዛል ማለት ነው ትልቅዬ ሻንጣ። አሁን እናንተ ሻንጣ ትገዙ ምንድነው ማድረግ ያለባችሁ? 32 የሚይዝ ራሱ በቃ 30 ኪሎ የሚይዝ የራሱ ይተሰራለ። ማሻአላ ትልቅዬ ነው ሻንጣው ማለት ነው እህቶችና እኔ ግን አንድ ሻንጣ እሷ ልትሰጠኝና ሌላ ኪሎ ደግሞ ሌላ ሻንጣም አለችኝ በዛችን ቆጥሬ በያዝኩ ሻንጣ ደግሞ ሌላ በቃ 20 25 23 ይይዝልኛል ብዬ አስቤ እንደዛ ነበረ የገዛው ማለት ነው። ስለዚህ እኔ በጣም ተሳስቼና በጣም እቃያን ጥዬ ነው የመጣሁት ማለት ነው እህቶች። ስለዚህ መሆን ያለበት በጣም ጠቅጥቄ ኤርፖርት ራሱ በአንዱ ሻንጣ ብቻ ነው 30 ኪሎ ማድረግ የምትችይው ብለውኝ ያ ሻንጣ ጭራሽ ሊይዝልኝ አልቻለም ማለት ነው እህቶች። 30 ኪሎ የሚይዝ ሻንጣ ይገዛል ይሸጣል ለብቻው ለራሱ ማለት ነው እህቶች። ስለዚህ 23 እናንተ መጀመሪያ ስትገዙ ከመዳሞቻችሁም ጋር ይሁን ተብሌላ ሰው ጋር ሻንጣ ለመግዛት ስታስቡ 30 ኪሎ በአንድ ሻንጣ መዳም ተቆረጠችላችሁ 30 ኪሎ የሚይዝ ሻንጣ ነው መፈለግ ያለባችሁ እንጂ 23 የሚይዝ አይደለም ማለት ነው። ወይም 15 ኪሎ የሚይዝ አይደለም። አንድ ሻንጣ ብቻ ነው የምትይዙት ማለት ነው 30 ኪሎ የሚይዝ 30 ኪሎ ነው የቆረጥኩላችሁ ነው የምትለው እሷ። እናንተ ልብ ማለት ያለባችሁ 10 ኪሎ አለች የ30 ኪሎ በነጣ የምትያዝ 10 ኪሎ አለች። እነሱ ግን 10 ኪሎ መኖሩን ራሱ መዳሞች አያውቁም። እውነቴን ነው የምላችሁ። መዳሞችን ብዙ ጊዜ እኮ ይደናገራሉ እንዴት እንደሆነ ምናምን። መዝገቡ ራሱ እዚህ ወረቀቱ ላይ ስናየው እትኬቱ ላይ ራሱ 30 ኪሎ ብቻ ነው የሚለው ማለት ነው። እኛ ግን 10 ኪሎ መያዝ ይችላል። እኔ አሁን እሷም አይታው እኔም አይቼው ግራ ገብቶኝ ማለት ነው። እንዴት በጣም ውስጤ እንትን አለችው። ለምን 30 ኪሎ ትቆርጥልኛለች ምናምን ብዬ ማለት ነው። በእርግጥ እዚህ ደግሞ መካከል አንድ ነገር ልንገራችሁ እህቶች፣ ልብ የምትሉት እነሱ 30 ኪሎ ብቻ ተቆረጡላችሁ 10 ኪሎ ጭማሪ ያላችሁ፣ እናንተ ደግሞ ማስጨመር ትችላላችሁ። ወይት እነሱ ነግራችሁ እኔ አሁን አቅም የለኝም ሰውየው ብር አልሰጠኝም ምናምን ብላ ዝባዝንግ ያውርጣ ነው እንደዛ ያለችኝ ማለት ነው። እና በውስጤ ብሬን ማጥፋት አልፈለኩኝ። ጭማሪ ቁረጭልኝ ማለት
እችላለሁ። በራሴ ብር እዛ ላይ መጨመር እችላለሁ። ትኬቱን ሂዳ እሷ ራሷ ማስተካከል ትችላለች። የትኬት ብር እኔ 30 ኪሎ ነው የቆረጥኩት ታለችኝ። ሂጄ ተኔ ብር ጨምሬያት 45 ኪሎ፣ 46 ኪሎ፣ 55 ኪሎ፣ 56 ኪሎ መያዝ እችላለሁ ማለት ነው። ተራሴ ብር ጨምሬ እሷ አቅሟ ያፈቀደውን አረገች። ብሩ የለኝም እና ነው ድሃ ሁኜ ነው ብሩ ሰውየው አልሰጠኝም ምናምን ባባ አልሰጠኝም እያለች አለች ማለት ነው። በእርግጥ እኔ ባል የላትም ማለት ነው ቶችና በዛን ሰዓት እኔ እውቀቴ ነው እንጂ ከራሴ ብር አድርጌ ማረግም ስላልፈለግኩ ነው። ከራሴ ብር ጨምሬ እሷ ሄዳ እዛ ሁለተኛ ሄዳ እዛ ትኬቱን ቆረጠችበት። በኦንላይን ልታረገው ትችላለች እህቶቼ። ስለዚህ እሷ ሄዳ ከራሴ ብር ሰጥቻት ተስማምተን እና እሷ አስተካክላ መምጣት ትችላለች። ብዙ መቁረጥ ትችላለች። ሌላኛው ደግሞ ኤርፖርት ስንመጣ ብዙ ነገር መያዝ አንችልም ወይ? ለምሳሌ 30 ኪሎ ተቆረጠችልኝ እሷ 30 ኪሎ ተቆረጠችልኝ። ኤርፖርት ብር ጨምሪያት እኔ ወይም ከፍዬ እነሱን ከፍዬ ብዙ ኪሎ ይዤ እነሱን ከፍዬ ብር መያዝ ይችላለሁ ወይ የሚባል ነበር የሚሉ እህቶች አሉ ማለት ነው። ስለዚህ ማረክ ትችላላችሁ። የሚሻለው ኤርፖርትን ብር መክፈል ይቻላል፣ ግን ለአንድ ኪሎ 100 ድርሃም ያስከፍላሉ ወይም 100 ሪያል ያስከፍላሉ፣ 70 ሪያል ምናምን። ይሄ በእርግጥ የአየሩ ሁኔታ የአየር ቦታው ለምሳሌ አሁን ዱባይ ውስጥ አለ፣ ሻርጃ፣ ዱባይ፣ አቡዳቢ፣ ራስል ከይማ፣ ፉጄራ በየቦታው ትኬት እንትን አለ፣ አየር አለ። እኔ ሄድኩበትና እናንተ የሄዳችሁበት ይለያያል። ስለዚህ የምከፍሉትም ደግሞ አንድ አይነት አይደለም። ልክ እንደ አየር ሁኔታና እንደ የዛ አየር ህጉ እንደ ቢፈቅድ ነው እንጂ የአገሩ አሁን ለምሳሌ እኔ 100 ኪሎ ለአንድ ኪሎ 100 ብር ከፈልኩ ልበላችሁ 100 ድርሃም። ሌላ ቦታ እናንተ 70 ልከፍሉ ትችላላችሁ፣ 50 ሊያረጉላችሁ ይችላሉ፣ 150 ሊያረጉባችሁ ይችላሉ። ስለዚህ ያንዱና ያንዱ አይገናኝም እህቶች፣ ይሄን ልብ ማለት አለባችሁ። ስለዚህ ኤርፖርት ብር እናስጨምራለን፣ ኪሎአችን ተተረፈ ኤርፖርት ብር አስጨምረን ማስቆረጥ እንችላለን የምትሉ ኤርፖርት ሲሄዱ ውድ ነው። ጥሩ የሚሆነው ወይት መሰላችሁ? መዳሞች ተኛ ብር ጨምረንላቸው እንትን ስንል እነሱ ይቆርጡልን፣ በቆንጆ ይዘን እንመጣለን። በቃ እናንተ የከፈላችሁበት ብቻ ነው እንጂ ሌላ ጭማሪ አይኖርም ማለት ነው። እና እንደዛ መዳሞችን እኔ ሄደሽ ተራሴ ጨምሪና ብር እንደዛ አድርጊልኝ ምናምን እኔ እሷን ማድረግ አልፈልግም የምትሉ እህቶች አላችሁ። እንደገና ለእናንተ ደግሞ ምንድነው ኤርፖርት መጥታችሁ ያው ውድ ይሆንባችኋል እንጂ ትርፍ ለሆነባችሁ ለምሳሌ 5 ኪሎ 10 ኪሎ እንደዛ ተርፎባችሁ ከሆነ ለዛ ብር ከፍላችሁ ማሳለፍ ትችላላችሁ ማለት ነው። ይሄንን ልብ አድርጋችሁ መስማት አለባችሁ። እና ደግሞ እንደዚሁ ደግሞ እህቶቼ 30 ኪሎ የሚቆርጡላቸው አንድ ሻንጣ 30 ኪሎ የሚይዘው በጣም ትልቅዬ ነው እንጂ 15 ኪሎ እና በአንዱ ደግሞ 10 ኪሎ አይደለም። ይሄንን ልብ ማለት አለባችሁ። እንደዚህ የሚመስላቸው ልጆች አሉ። 30 ኪሎ መዳሞች ሲቆርጡልን 30 ኪሎ ቆርጠንላችኋል ሲሉን በአንዱ 15 የሚመስለን ማለት ነው። እንደዛ አይደለም እህቶቼ። ስለዚህ ግን 30 ኪሎ ቆርጠንላችኋል ሲሉን በአንዱ 30 ኪሎ በአንዱ ሻንጣ 30 ኪሎ እና ትርፋ ደግሞ 10 ኪሎ ገባቸው። 10 ኪሎ መያዝ ይቻላል። ትርፍ ነገሮች ኤርፖርት የምትጥሉ እቃ ጣሉ የሚሏችሁ ከሆነ ደግሞ እናንተ ልክ እሱን አስመዘናችሁ ስትጨርሱ የጣላችሁትን መልሳችሁ በእጃችሁ ጉፍፍ አድርጋችሁ ያዙት። ደረባችሁ መልበስ ትችላላችሁ፣ ማሳለፍ ትችላላችሁ። ያችን ማስመዘኛ ቦታ ታለፋችሁ ሌላ ቦታ ምንም እንትን አይሏችሁም። መይዛችሁ መምጣት ትችላላችሁ። አዲስ አበባም ስትመጡ ሚዛን ምናምን ነገር የለም ማለት ነው። ተዛ አስተካክላችሁ ተመጣችሁ አዲስ አበባ ወይም ኢትዮጵያ ውስጥ ምንም ነገር ችግር የለም። ይሄንን ልብ ማለት አለባችሁ ብዬ ነው ዛሬ የሰራሁላችሁ ቪዲዮ እና የሚደናገራቸው ልጆች ስላሉ እህቶቼ 2 ሻንጣ 15 የሚመስላቸውና እንደዛ ለመሆን አስቤ ነው ስለጠየቁኝም ነው እህቶችና ሰላማችሁ ብዝት ይበልልኝ። ቻናሌ ላይክ አድርጉልኝ፣ ሰብስክራይብ አድርጋችሁ ተከታተሉኝ። ወደ ኢትዮጵያ ደግሞ ስመጡ ኢትዮ ካርጎን በጣም ጎበዝ ነው። እሱን ብታስጭኑ ካርጎ ታደርጋችሁ በሱ ማድረግ ትችላላችሁ። ካርጎም የምታደርጓቸውን ቪዲዮዎች ትላንትና ባላቀቅኩት ደግሞ ምን አይነት እቃ ነው ካርጎ መደረግ ያለበት፣ በካርጎ ቦታ መምጣት የሌለበትን ነገሮች አውርቻለሁ። ይሄን ነገር ጥንቃቄ ነው፣ እውነተኛ ነገር ነው። ሁልጊዜ የሚሸላችሁ የምመጣው ለእናንተ ይጠቅማል ብዬ የማስበው እህቶቼ ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።